ይህን ተመልከት፣ አስደናቂ ነው። እነዚህ ምርጥ ስሮችን ተመልከት። የአዲሱ ዘዴ በጣም አስደናቂ ነው። ብቻ ፈጣን ሳይሆን በጣም ውጤታማም ነው። እንኳን አቮካዶ እንደ እንግዲኛ በቀላሉ ስር የማይሰራ ፍራፍሬ ላይ በቀጥታ እስካሁን ይህን ዘዴ ካላወቅህ ዛሬ ነው የሞከርኩት ከሁሉ በጣም ኃይለኛ ዘዴዎች አንዱን እማራለሁ። ስለዚህ ተጨማሪ ጊዜ ሳንቆጥብ እንጀምር። መጀመሪያው ነገር ማድረግ የምንፈልገውን ፍራፍሬ ዛፍ መምረጥ ነው። በዚህ ጊዜ አንድ ወጣት አቮካዶ መምረጥ ተወስኗል፣ ምክንያቱም በአትክልቱ ብዙ እንዲኖሩኝ ይፈልጋለሁ። ቀጣዩ ነገር ይህን አኮዶ ለማድረግ የሚያጣሙኑ ቅርንጫፎች ወይም ተክሎች ሁሉንም አካባቢ ማጽዳት ነው። አሁን አኮዱን የምናደርገውን አካባቢ እንምረጥ። 1-2 ኢንች ወይም በግምት 1-5 ሴንቲሜትር ርቀት እንሰይማለን። በጠቅላላው በቅርንጫፉ ዙሪያ በተለያዩ ቦታዎች ወደ 8 የሚጠጉ ብዙ ተስተናጋጆች ጀምራለሁ። ነገር ግን ከዚህ በፊት በጣም ቀላል የሆነ ችሎታ እናደርጋለን። ሁሉንም ተስተናጋጆች በአሎዌ ቬራ ቅጠል ውስጥ በማስገባት እንደሚያነጻቸውን አደርጋለን። እንዲሁ ሲሆን ቅርንጫፉን ሲያሳልፉ በከፊል እንደተነጻ ይሆናሉ። አሁን በቶርኔል መክተቢያ ሁሉንም ተስተናጋጆች በወሰን ያልተደረገበት ቦታ በደንብ እንዲገቡ እንጀምራለን። ሁሉንም ተስተናጋጆች ካካተት በኋላ ትንሽ የተፈጨ ቀንካኔ እንወስዳለንና በአካባቢ ሁሉም በትናለን። ይህ ቁስሉን ከሚችሉ ተዋህዶች በተጨማሪ እንዲጠበቅ ይረዳል። አሁን የሚጣል የወለ ጭማቂ ብርጭቆን ወስዳዘን በኩል እስከ መካከሉ ድረስ ቀስ ብለን እንቆረጣለን። ከዚያም በታችኛው ክፍል ትንሽ ትንሽ መቆረጫዎች እንሰራለን። እንደዚህ በምርጥ ሁኔታ እንዲስተካከል ይረዳል። አሁን ብርጭቆውን ካካተን በኋላ ሲሞላ እንዳይወጥቅ በቀላሉ በብሪዳ እንያዝነው። እንደዚህ እንደምንሰራው እናደርጋለን። ይህ በጣም የሚያፈሳሽ ስርዓት ነው። እጅግ እርጥበትን ይጠብቃልና በቀላሉ አይጠበቅም። በጣም ተመሳሳይ ነው። በዚያ የሁሉም አጠቃላይ ስትራት ውስጥ በቀስታ ስትራቱን እንጨምርና ሲጠበቅ በመከተል ብሪዳዎቹን እንጨቡታለን እስከ ሁሉም በትክክል እስኪያዝ ድረስ። አሁን ስንጨርስ የመጀመሪያው ማጣጣት ጊዜ ደርሷል። ሁሉም እርጥበት ከተቆረጡት ቦታዎች ጋር እንዲገናኝ ጥሩ ማጣጣት እንሰጣለን። አሁን ጥቁር ፕላስቲክ እንደዚህ አይነት የቆሻሻ ቦርሳን ወስዳለንና አኮዱን በፍጹም እንድንሸፍነው በቂ የሆነ ቁራጭ እናደርጋለን። እንዲህ በማድረግ እርጥሞቱን በተሻለ ሁኔታ ማቆየትና በውስጡ የተሞቀ ሙቀት ማስጠበቅ እንችላለን። ይህም አዲስ ስሮች እንዲበቁና እንዲያድጉ ይረዳል። አሁን ፕላስቲኩን አዘጋጅተን ከጨረስን በኋላ በቀላሉ አኮዱን በፍጹም እንዲሸፍን እናከብራለን እና በተጨማሪ በብሪዳ ወይም በገመድ እንዲያጠፋ በጥሩ ሁኔታ እንዲዘጋ እንያዛለን። የዚህ ዘዴ አስተዳደር በጣም ቀላል ነው። ከጊዜ ወደ ጊዜ የአኮዱን ከፍተኛ ክፍል እንከፍታለንና የሱስትራቱን እርጥበት ለማቆየት ትንሽ ውሃ እናከማቻለን። በተለምዶ ይህን አንድ ጊዜ በ10 ቀናት ውስጥ ማድረግ በቂ ይሆናል። ነገር ግን ሙቀት ብዙ ከሆነ ሙሉ በሙሉ እንዳይደርቅ ለማረጋገጥ ቀደም ብለን ማረም ይመከራል። በተጨማሪም የጨረቃን ቀን መቆጠሪያ መከተል የምትወድ ከሆነ ብዙ ሰዎች ይህን የመሰለ ስርጭት የሚሰሩት ጨረቃ እየቀነሰች በምትሄድበት ጊዜ ነው። ምክንያቱም በባህላዊ መንገድ የስር ስርዓት እድገትን ለማነቃቃት በጣም አመቺ ከሆኑ ጊዜያት አንዱ እንደሆነ ይታሰባል። ሳምንታት ከማለፋቸው በፊት ይህን አጋጣሚ መጠቀም እፈልጋለሁ። አመሰግናለሁ። ይህን የመሰለ ስርጭት ስሰራ ብዙ ጊዜ የምትጠይቁኝን አንዳንድ ጥርጣሬዎችን ለማብራራት። ለምሳሌ ብዙ ሰዎች ይህ ዘዴ በማንኛው የፍራፍሬ ዛፍ ላይ መደምደሚያ እንደሚቻል ይጠይቁኛል። በመጀመሪያ በብዙ የተለያዩ ዙሪያዎች ላይ ማሞከር ይቻላል። ግን ሁሉም ዛፎች ስር ማቋቋም በአንደኛ ደረጃ አልችልም ብለን መገንዘብ አለብን። አንዳንድ የፍራፍሬ ዛፎች በፍጥነት ይሰጡ ሲሆን፣ ሌሎች ግን በጣም ብዙ ጊዜ ይፈልጋሉ። ይህም በጣም ታላቅ ተጽዕኖ ነው። የዛፉ ዕድሜ፣ የዓመቱ ወቅት፣ የቅርንጫፉ ፍሬት፣ ከሁሉም በላይ ደግሞ የፍራፍሬው ዛፍ ጤናማና በሙሉ እድገት ላይ መሆኑ ተጽዕኖ ያሳያል።
ስለዚህ ይህን ለመጀመሪያ ጊዜ ከምታደርግ ከሆነ መጀመሪያ በወጣት ቅርንጫፍ ላይ መሞከር እንዲደርስብህ አስተያየት እሰጥሃለሁ። ግን አንድ ደረጃ ጽኑ የሆነ ቅርንጫፍ እንዲሆን ይጠበቅ። በጣም ደንገግና ቀላል ቅርንጫፍ መምረጥ አይመክረም፣ ምክንያቱም ሊጠመድ ወይም ሊደርቅ ይችላል። ነገር ግን በጣም አሮጌና ውፍረቱ የበለጠ ቅርንጫፍ መምረጥም አይመችም፣ ምክንያቱም በተለምዶ ለሱ በጣም አስቸጋሪ ይሆናል ስሮችን ማፍላት። በዚህ ጊዜ ምሰሮ በአቮካዶ ላይ ነው እና አቮካዶ በአካዳ መንገድ ስሮችን ማፍላት በቀላሉ የማይቻልበት ከፍራፍሬ ዛፎች አንዱ መሆኑን በተለይ ይገልጻል። ስለዚህም ይህ ዘዴ እስከ ድረስ ሊደርስ እንደሚችል ለውቅ ተፈላጊ ሆኗል። እናንተም ብዙ ጊዜ የስር ማፍላት ሆርሞን መጠቀም ያስፈልጋልን ትጠይቁኛላችሁ። በዚህ ጊዜ እኔ ምንም አይነት ኮመርሻል ሆርሞን አልጠቀምኩም። የተጠቀምኩት ነገር ብቻ አሎዌ ቬራ ለቶርኒኩን ማስገባትና ትንሽ የተፈጨ ቀንደም ነበር። በሙሉ የሰራነው አካባቢ ላይ አሎዌ ቬራ ቶርኒኩን ሲያስገቡ በትንሽ ለማቅላጠፍ ብቻ አይደለም፣ ነገር ግን በሂደቱ ወቅት አካባቢው በትንሽ እንዲታጠብ ይረዳናል እና ቀንደሙን እንደ ድጋፍ በማድረግ በተጎዳበት አካባቢ ሁሉ ለመጠበቅ ይጠቀማታለሁ። አሁንም የስር ማፍላት ሆርሞን ካለህና መጠቀም ብትፈልግ ደግሞ መጠቀም ትችላለህ። ገባሱን በሳትራቶ ከመዝጋት በፊት በቀድሞ ቀዳዳ የተሰሩበት አካባቢ ትንሽ መጠን ሆርሞን ማኖር ትችላለህ። ግን መጠኑን ማሻሻል አይመከርም፣ ምክንያቱም ብዙ መጠን መጠቀም ዛፉ የበለጠው ስር እንዲያፈራ ማለት አይደለም። እዚህ በጣም አስፈላጊው ነገር ሁሉንም በምርጥ ማሞላት አይደለም። በእውነቱ አስፈላጊው ነገር የተጎዳ አካባቢ እንዲኖር ነው። ይህም አካባቢ ስር ማፍላት እንዲችል ሳትራቶም የቋሚ እርጥበት እንዲያኖርና አኮዶ በሙሉ ሂደት ውስጥ እንዳይደርቅ ነው። ከ7 ሳምንታት በላይ አልፈዋል እና ይህ አዲሱ የቶርኒኩ ዘዴ በእውነት እንደሰራ ለመፈተን ጊዜው ደርሷል። ስለዚህ አኮዶን እንከፍታለን። መጀመሪያ ጥቁር ፕላስቲኩን እንወስዳለን፣ ከዚያም በትክክል የታችኛውን ክፍል እንወግዳለን። አሁን ግን እንደዚህ ነው። ይህን ተመልከት። በእውነት አስደናቂ ነው። ያበቃበትን የስር ብዛት ተመልከት። በተጨማሪም ሙሉ በሙሉ ነጭ፣ ወፍራምና በጤና የተሞላ የሆኑ ስሮች ናቸው። ይህም ለጥሩ ተከላ ለማረጋገጥ የምንፈልገው ትክክለኛ ነገር ነው። አሁን የቀረው ሁሉንም የስር መስቀል ከታች አኮዱን መቁረጥና ወደ የሥራ ጠረጴዛ ማውረድ ብቻ ነው፣ እንዲሁም በጥሩ ሁኔታ ለማየት በመቆረጫ መቦጫ መሳሪያ እርዳታ በመጠቀም ጭማሪውን በቀስታ እና በጥንቃቄ እንወግዳለን። ምንም አይነት ስር እንዳይጎዳ ላላድሬት። አሁን ማተኮል የሚገባው ድዬ ነው። ወደ 11 ሊትር ያህል የሆነ ማከማቻ አይጠቀማለሁ እና በትክክል ቀደም ሲል የተጠቀምነውን የአፈር ቅመም እንጠቀማለን፣ ምክንያቱም በሙሉ ሂደት ውስጥ በጣም ጥሩ ውጤት ስለሰጠ። ጉድጓድ እናደርጋለን፣ አኮዱን እናገባለን፣ በጥሩ ሁኔታ እንያይከር እናደርገዋለን እና በዙሪያው ተጨማሪ የአፈር ቅመም በመጨመር እናስቀምጣለን። በእጆቻችን በቀስታ እንጨጨትለታለን እንዲጠናከር፣ ከዚያም ጥሩ ውሃ እናስጠጣለን። አሁን በጣም አስፈላጊ የሁለት ዘመን ይጀምራል፣ የማቋቋሚያ ወቅት። ማስታወሻ ሊሆን የሚገባ ነገር ይህ አዲሱ ዛፍ ገና በጣም ወጣት ነውና ስሮቹም አሁን ብቻ ተፈጥረዋል። ስለዚህ በመጀመሪያው 7 ወይም 10 ቀናት ውስጥ በትፋት በቀግኖ ጥላ ወይም በጥላ ያለበት ቦታ እናኖረዋለን። በማንኛውም ጊዜ ቀጥታ የፀሐይ ብርሃን እንዳይመታው እንጠነቀቃለን። እንዲሁም የተተከለው ዛፍ የሚያጋጥለውን ጭንቀት እንቀነሳለን እና አዲሱ ስሮች ከእናቱ ዛፍ ፈጽሞ በተለየ ሁኔታ ለአዲሱ ሕይወታቸው እንዲስተካከሉ ጊዜ እንሰጣለን እና እንዲህ በቀላሉ በቶርኒኖ ዘዴ አዲስ የፍራፍሬ ዛፍ ማግኘት እንችላለን። ይህ ዘዴ ለማድረግ ቀላል ነው። በቤት ውስጥ በተለመዶ ያሉ ዕቃዎችን ብቻ ይፈልጋል እና እንደምታየውም በጣም ድንቅ ውጤቶች ማምጣት ይችላል። አሁን በአስተያየት ክፍል ንገረኝ ከየት አገር እንደምታየኝና ይህን ዘዴ በምን የፍራፍሬ ዛፍ ላይ ለማሞከር ትፈልጋለህ? እስከዚህ ድረስ ስትደርስ በጣም አመሰግናለሁ። ቪዲዮ ደስ ከተሰኘህ አይርም ጥሩ ውድቅ ስጥ፣ ከጓደኞችህ ጋር አጋራው እና የሚከተሉትን ቪዲዮዎች እንዳትናገር ተመዝገብ። በሚቀጥለው ቪዲዮ እንገናኛለን። በጣም ትኩረት ያለ እጅ አቅርባና ዳራሁን